ሀይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እስኪ በአዲስ ቪዲዮ ደግሞ መተናል። አንድ አይዲያ ሼር እንደራረጋለን። አንድ ከተኩል ደቂቃ ያላለፈ። ከዛ በኋላ ደግሞ ለቀጣዮቹ ሌላ ኮንተንት ላይ የምንገናኝ ይሆናል ማለት ነው እና አስተያየት ሀሳብ ካላችሁም ደግሞ መጻፋችሁ እንዳትረሱ። በዚህ ዩቲዩብ እንደ ቲክቶክ አይደለም፣ ብዙ ኤንጌጅመንት የለውም እና ደግሞ ብዙም ደግሞ እንትን አይደለም። እንዴት ነው እንድንሰራ የሚያበረታታ አይነት ነገር ብዙ የለውም። ሜይ ቢ ወደ መሀል ስንጠጋ ሊኖር ይችላል። አሁን ላይ ግን ብዙም አይደለም። ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እና ኮሜንት እያደረጋችሁ አበረታቱን እና ደግሞ ሀሳብ ካላችሁ ነው መጀመሪያ ቪዲዮ ላይ ፖስት ያደረኩትን ካያችሁ የቴሌግራም አካውንቴንም የቲክቶክ አካውንቴንም አስቀምጬላችኋለሁ። ኢንቦክስ ማድረግ ትችላላችሁ። እንዲሁም የቲክቶክ ፔጅም አለ፣ እዛም ላይ የገባችሁ ኢንቦክስ ማድረግ ትችላላችሁ። የምጠይቁን ጥያቄዎች ካሉ እንዳብራራላችሁ የምትፈልጉት ነገር ካለ ጥያቄ የሆነባችሁ ነገር ካለ እንዲሁም ይወራና ለሰዎች ያስተምራል የምትሉት ስቶሪ ታይም ካላችሁ እንዲሁም ከኔ ጋር አብራችሁ ደግሞ ቪዲዮ ብሰራ ይሄን ሼር ማድረግ የምትሉ ሰዎችም ካላችሁ ሀሳባችሁን ጻፉልኝ። ከዛ ላይ ደግሞ እየመረጥኩኝ አሪፍ ነው የምለውን ነገር ለእናንተ ሼር አደርጋችኋለሁኝ። ፎር ቲኔጀርስ ዩዝ እና እንዲሁም ለእናት ለአባቶቻችን የሚሆን አይነት ነገሮችን ይዤ ለመቅረብ በጣም እየሞከርኩ ነው ያለሁት። ፕሊስ አበረታቱኝ። ቲክቶክ ላይም ኢንስታግራም ላይም እንዲሁም ደግሞ ዩቲዩብ ላይም ሰብስክራይብ ማድረጋችሁን ፎሎ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቴንክ ዩ። ቡናችን ደርሷል። ቡናችንን እንቅዳና ከዛ በኋላ የምናወራ ይሆናል። ዛሬ ላወራ ያሰብኩት ስለ ሴትነት ነው። በትንሹም ሴትነት እናንተ ጋር ያለው ሚኒንግ እንዴት ነው? ፋሚሊያችሁ ጋር ያለው ባክግራውንድ፣ እህታችሁ፣ አክስታችሁ፣ ዘመዳችሁ፣ ዙሪያችሁ ላይ ያለ ሰው እንዴት ነው ያደገው? ስፔሻሊ ሴቶች በየሀገሩ የተለያየ አይነት አስተዳደግ ሁኔታዎች አሉ አይደል? አንዳንድ ቦታ ላይ ቀና ብላችሁ ደግሞ ስፔሻሊ ወደ ከተማ ስንመጣ ብዙዎቻችን በጣም በኮንፊደንስ በጣም ጆሮ ተሰጥተውን ጎበዞች ተብለን ተሸልመን ኢቨን ትምህርት ቤት ላይ እንኳን ሃይ ስኮር ስናመጣ ጎበዞች ተብለን ተበረታተን ምናምን ያደግን ልጆች አለን። አደሴም ታይም ደግሞ ተጨቁነው እንዲያትኑ እንዲያታድርጉ ተው፣ አይደረግም፣ ይደረጋል፣ አታድርጉ፣ በዚህ ግቡ፣ በዚህ ውጡ እየተባሉ ደግሞ ያደጉ ሴት እህቶቻችን ደግሞ አሉ ዙሪያችን ላይ አይደል? እናንተ ከየትኛው ነበራችሁ? ከየትኛው ልጆች አስተዳደግ ውስጥ ነው የነበራችሁት? እና ደግሞ ያ እንደዛ ተደርጋችሁ ማድረጋችሁ ምንድነው የጠቀማችሁ ነገር? አሁን ላላችሁበት ህይወት ምንድነው ኢንፍሉዌንስ ያደረገው? ፖዚቲቭ ኢንፍሉዌንስ ላይ ያለው ወይስ ኔጋቲቭሊ ነው ኢንፍሉዌንስ ያደረጋችሁ? እና ያንን ነገር ከቻላችሁ ብታወሩኝ ደስ ይለኛል። በእንደዚህ አይነት ታሪክ ውስጥ ብዙ ሴቶች ስለሚያልፉ አይዟችሁ ጎበዞች ተብለን ተሰብረን የቀረን ሰዎች አለ። ራሴን እንትን ለማድረግ አንዳንዴ እደፍራለሁ፣ ምክንያቱም የተሰበርኩት በሰዎች ላይሆን ይችላል ምናምን፣ ግን አንዳንዴ እንዴት ነው ኮንፊደንሳችንን ጎበዝ ተብለን ዋው ተብለን ራሳችንን ኢቭን ስለ ልጅነታችን ሲወራ በጣም በኮንፊደንስ እልል ብለን እያወራን፣ ግን ያ ኮንፊደንስ አሁን ላይ የሌለን ብዙ ሰዎች አለን። በተለያዩ ምክንያቶች ራሳችን ያን ኮንፊደንሳችንን የገደልን ሰዎች አለን። በዛው ልክ ደግሞ አይሆንም እንደዚህ አይደለሽም አይደለም እንደዚህ እየተባሉ ደግሞ ያደጉ ልጆች ምን ያህል ኢንፍሉዌንስ እንደሚሆኑ ደግሞ አስቡት። አሁን ላይ ምን ያህል ጎብጠው እንደሚሄዱ፣ አሁን ላይ ውስጣቸው ምን ያህል ዲስከሬጅድ እንደሆነ ብዙ ሰዎች ይሞክራሉ። እርግጥ ነው ስራ ላይም ትምህርት ላይ ምናምን በጣም ራሳቸውን ኢንከሬጅ አድርገው ምናምን ነገር ቶፕ ሌቭል ላይ ሊታዩ የሚችሉ ብዙ ሴቶች እንዳሉ ደግሞ አስባለሁ። በዚህ ሴቶችን ሳወራ ወንዶችን እንትን እያልኩ እንዳልሆነ አስቡ። እዛ ውስጥ ወንዶች እንዳሉ ፊል አደርጋለሁ። እና የብዙ ሰዎች አስተዳደግ እድገታቸው ወይም የሚያልፉበት እያንዳንዱ ነገር ዛሬ ላይ ለቆሙበት ነገር ሚኒንግ ይሰጠዋል ብዬ ስለማስብ ነው የማወራው። ሞስት ላይታችሁ ከሆነ ለሴቶች ዲፈንድ የሚያደርጉ የሆነ ነገሮች ሲኖሩ ፕሮቴክት ለማድረግ የሚሞክሩ ሰዎች ምናምን እዛ አይነት ስታፍ ውስጥ የነበሩ ሰዎች ናቸው። ያንን ቻሌንጅ የሚያውቁት ሰዎች ናቸው። እና ምን ያህል ኢንፍሉዌንስ ያደረገባችሁ የተወለዳችሁበት ኤሪያ፣ ያደጋችሁበት አስተዳደግ፣ ቤተሰቦቻችሁ፣ ጓደኞቻችሁ፣ ትምህርት ቤታችሁ፣ በቃ ባክግራውንዳችሁ ስለእናንተ ምንድን ነው ያለው ኢሜጅ? የመጀመሪያው ኩዌስችን ይሄ ነው። እና ሰከንድሊ ደግሞ ላወራ የምፈልገው ነገር ምንድነው ያንን ነገር እንዴት እናንተ ኖራችሁበት ብትኖሩበት እንዴት ነበር እናንተ ጋር? አትችሉም እየተባላችሁ እንደምትችሉ ነው ውስጣችሁ የሚነግራችሁ፣ ወይስ አትችሉም ስትባሉ ወዲያው ነው ዲስከሬጅ የሚሆነው ውስጣችሁ? ታለቅሳላችሁ፣ ታነባላችሁ። ኦፍኮርስ ሲደጋገም አንዳንድ ነገር
እውነት ነው እስከምን እንደርሳለን? ይሁን ውሸቶቻችንን ራሱ እንደጋግማቸው እውነት አይደል ይሄ ነገር ምናምን ራሳችንን አሳምኗቸው አያውቅም። ማን ሄድበትም ቦታ በኋላ እዛ ጋር ሄዳለሁ ምናምን ብለን እዛ ጋር አለመሄዳችንን ስናስበው ለምንድን ነው ያልሄድኩት ለምን ቀረው እንደማንሄድ እኮ እናውቀዋለን። ጀስት ዋሽተን ነው እንሄዳለን ያልነው፣ ግን ውሸታችን አሳምኖ እንደቀረን አይነት ነገር ይሰማናል አይደል አንዳንዴ። እና እንደዚህ አይነት ነገሮች ደግሞ ሁሌ ሲደጋገሙብን አትችሉም የሚባለው ነገር ሁሌ ሲደጋገም ኦብቪየስሊ አልችልም እኮ ከምናየውም ኢንቫይሮንመንት አንጻር ከምንኖርበትም አንጻር አንችልም እኮ ብለን ወደኋላ እንድንቀር ያደርገናል። ወይንስ እንደዚህ አይነት ኔጋቲቭ ነገሮች ሹክ በተባሉን ቁጥር እችላለሁ የሚለውን ነገር ለራሳችን እያሳመንን ይቀጥል ነው። እሱም አንዱ ጥያቄ ነው። ከዛ ደግሞ አምሶሪ እንግዲህ እንደ ፔጄ ቡና ኩዊን ነው ፔጁ። ቡና በጣም ነው የምወደው። ዛት ሳይ እና የጠጣው እንድናወራ የፈለግኩበት እና ለአውራ ያስፈልግ ስለ ሴትነት አንዱ ለአውራ የፈለግኩት ባክግራውንዳችንን ነው። ለዛ ነው ይሄንን ያወራሁት። እና አሁን ላይስ እንዴት ነው ያላችሁበት ሁኔታ? የምትሰሩት ስራ፣ የምትማሩበት ትምህርት ቤት ስለእናንተ ምን ይናገራል? ስለእናንተ ምን ያወራል? ቤተሰባችሁ ምን ያወራል? እናንተ ምን ታወራላችሁ ስለራሳችሁ? ሴጣንስ ምን ያወራችኋል? እግዚአብሔርስ ምን ይላችኋል? ስፒሪቹዋል ለማድረግ አይደለም ይሄን እያልኩ ያለሁት፣ ግን ሞስትሊ የሚወሩብን ነገሮች ያወራው ሰውዬ አውርቶ የለም እኛ ውስጥ ግን ይቀመጣል። ያ ንግግር ይቀመጣል። ዊዝን ሜሞሪ የተናገረበት ቶን ጭምር ነው የሚቀመጠው ውስጣችን ላይ። እና ስለ ኔጋቲቭ አመለካከት፣ ስለ ኔጋቲቭ ንግግሮች ምን ያህል ስፔስ ትሰጣላችሁ? ምን ያህልስ ታደምጣላችሁ? መስማትና ማድመጥ ይለያያሉ አይደለም? ምን ያህል ትሰማላችሁ አይደላችሁ? ምን ያህል ታደምጣላችሁ? ምክንያቱም ብዙ የሚሰሙ ነገሮች አሉ በቀን ውስጥ፣ የምናደምጠው ግን የሆነ ሳምበሬ የተናገረ ንግግር ነውና ምን ያህል ለዛ አይነት ንግግሮች ቦታ ሰጣችሁ ታደምጣላችሁ? ዛሬ ልነግራችሁ ደግሞ የፈለኩት ስለዚህ ኔጌቲቭ ንግግራችሁ ብቻ መስማታችሁን ማውራታችሁን ምናምን ኮንፌስ ላደርግላችሁ አይደለም። ስንፈጠር በምድር ላይ እግዚአብሔር ሰዎች ብሎ ሲፈጥረን፣ ሴቶች ብሎ ሲፈጥረን የፈጠረን የሆነ ፐርፐዝ አለ። ዊዛውት ኤኒ ፐርፐዝ ወደዚህ ምድር የመጣ ሰው የለም። የምናልፍበት ጎዳና ይኖራል። የምናልፍበት ፖዚቲቭም ኔጋቲቭም መንገዶች ይኖራሉ። የምናልፍባቸው ብዙ የእንባ ቀኖች ይኖራሉ። የምናልፍባቸው ደግሞ በጣም ብዙ ሰክሰስፉል ዴዮች ይኖራሉ። ነገር ግን እግዚአብሔር እዚህ ምድር ላይ የሚፈጠር የፈጠረን የሆነ ፐርፐዝ አለ ብዬ አምናለሁ። እኔ ለምሳሌ ስወለድ ልጅ ነኝ፣ በእናቴ ልጅ ነኝ፣ መጀመሪያ ልጅ ነኝ ለቤተሰቦቼ እና ኃላፊነት በልጅነቴ ነው ሪስፖንሲቢሊቲ መውሰድ የጀመርኩት። ውሰጅ ሳልባል ነው መውሰድ የጀመርኩት። በቃ እድገት ነው። በቃ ትልቁ ሪስፖንሲቢሊቲ በቃ የጀመረው መቼ 7 ዓመቴ ላይ የራሴን አልጋ ከማንጠፍ የጀመረ ሪስፖንሲቢሊቲ ነው። እስከ ትልቅ ሪስፖንሲቢሊቲ ድረስ የደረሰውም እና ቤትን ጥለው እኔ ላይ እስከመውጣት ድረስ ምናምን የተደረሰው በቃ በጣም እርሊ ነው ሪስፖንሲቢሊቲ ቴክ ማድረግ የጀመርኩት፣ በትንሹ ማለት ነው ከአልጋ መንጠፍ ስጀምርላችሁ። እና ዛሬ ላለሁበት ሌቭል ያደረሰኝ በቃ ከተወለድኩበት ጀምሮ ስመጣ የነበረው 3 የነበሯቸው ኃይለኛ ትልልቅ የሚባሉ ሪስፖንሲቢሊቲዎች አሁን ላይ ትልቅ ሪስፖንሲቢሊቲ ላይ እንዲጫንብኝ ያደረገና ልላችሁ የፈለኩት ምንድን ነው፣ እግዚአብሔር ፐርፐዝ ላይ ወደዚህ ምድር ሲፈጥረን እና ሲያመጣን እኛ ላይ ሊያሳድገን የፈለገበት ቤት አለ። እንድንወለድ የፈቀደበት የሆነ ቤት አለ። እንድናድግበት የፈቀደበት የሆነ አስተዳደግ አለ ምናምን። ስናድግ ደግሞ እግዚአብሔር እኛ ላይ ሊሰራብን የፈለገው የሆነ ፐርፐዝ አለ። ዊዛውት ኤኒ ፐርፐዝ አልመጣንም ለማለት ነው። እና የምታልፊበት ምንም አይነት ከባድ ጎዳና ሊሆን ይችላል። የምናልፍበት ምንም አይነት አስጨናቂ መንገድ ሊኖር ይችላል። የሆነ ፐርፐዝ ግን እንዳለሽ ባለቤት አለሽ። ባለቤት የሌላት ነፍስ የለችም በዚህ ምድር ላይ እና ባለቤት እንዳለን ልነግራችሁ፣ የተሰጠን ኃላፊነቶች እንዳለ ልነግራችሁ፣ የምንወጣቸው ኃላፊነቶች እንዳሉ ልነግራችሁ። ያንን ኃላፊነት ደግሞ በቃ ኃላፊነት ተሰጥቶን የሆነ ኃላፊነት ሲሰጣችሁ ለዛ ነገር ኃላፊነት ተሰምቷችሁ በታማኝነት ስታደርጉት ደግሞ የምታገኙት ሪዋርድ እንዳለ፣ የሚጠብቀን ሽልማት እንዳለ ልነግራችሁ ነው የመጣሁትና እነዛን ነገሮች መርሳት የለብንም ብዬ አስባለሁኝ። በምናልፍበት በየትኛውም ጎዳና በየትኛውም መንገድ ስናልፍ ዊዝን ፐርፐዝ እንደመጣን መርሳት የለብንም። ዛሬ ላስታውሳችሁ የፈለኩት እሱን ነው። አሁን ደግሞ እስኪ የሆነ ጊዜ ላይ ስለ ሴት ልጅ ስጽፍ የጻፍኩት አንድ ትንሽዬ ጽሑፍ አለች እና እሷን ላንብብላችሁ። ኢፍ ዩ አር ኢንተረስትድ ከዚህም በኋላ የጻፍኳቸውን አንዳንድ ጽሑፎች ማነብላችሁ ይሆናል። ከወደዳችሁት እና ከተቀበላችሁት እቀጥለዋለሁ ማለት ነው እሱን ነገሬን።
እና ደግሞ በዚህ አጋጣሚ አሁንም ሰብስክራይብ እያደረጋችሁ ተመልከቱ። ባይዞ ስለ ሴት ልጅ አሁን ብቻ ሳይሆን ኔክስት ቪዲዮም እሰራለሁኝ። ስለ ልባም ሴት እሰራለሁ፣ ስለ ኃላፊነቶች እሰራለሁ። አሁን እንደ መግቢያ ነው፣ ባክግራውንዳችንን እንድናይ፣ ያደግንበትን አስተዳደግ እንድናይ፣ ያለንበትን ፖዚሽን እንድናይ፣ ከዛ ደግሞ በቃ ራሳችንን እንድናይ ነው በትንሹ ይሄን ኢንትሮዳክሽን የጀመርኩት እና ፓርት 2 ፓርት 3 ያልኩኝ መቀጥል ይሆናል እና በዚህም የምትሉትን ነገር ትዳር ላይ አይደለሁም ሰው እስከ ሪሌሽንሺፕ ድረስ ያለውን ነገር መጠየቅ ትችላላችሁ። ከተወሰነ ጊዜ በኋላ ደግሞ ስለ ትዳርም ደግሞ እንመጣበታለን በረዥሙ ብዬ አስባለሁ። የጻፍኩት ጽሑፍ ይሄን እንዲህ ይላል። ሴት ሆይ ስሚኝ ይላል። የተፈጠርሽበትን ዓላማ አትሳቺ፣ የመጣሽበትን ራዕይ ፈጽሚ እንጂ ባልባሌ ነገር እጄን ካልከተትኩ አትበይ። ራስን ማድመጥ የሚባለው ነገር ላይ ራስሽን አዘጊበት ወይም አቆይበት። ያን ማድረግ መልካም ስለሆነ። ይህን ለማለቴ አንድ ምክንያት አድርጌ የማነሳው ነገር አለ። እሱም ብዙ ጊዜ ሴቶች ስንባል ሰዎች የሚለዩን በነገረኝነት፣ በወረኝነት እንዲሁም በተለያየ ሀሜት ስለሆነ እናም እኛም ብዙ ጊዜ ስለሚስተዋልብንም ጭምር ነው። ሴት ልጅ ስለሆንኩ የሴትን ልጅ ተግባር ወይንም ስህተት አልደብቅም። ይልቁንስ ስህተት ነው ብዬ ወይም ትክክል ነው ብዬ ባመንኩበት ነገር ላይ መወያየትን የምመርጥ ድንቅ ሴት ነኝ። በመሆኑም ሴቶች ስንባል መሆን ያለብን እንዴት ነው ከተባለ አስተዋዮች፣ መልካም ረዳቶች፣ ፍቅር ሰጪዎች፣ መልካም ተናጋሪዎች እንዲሁም በአጠቃላይ የመልካም ነገር ባለቤቶች እንጂ ተራ የሰፈር ወሬኞች መሆን የለብንም። የማንንም ቤት ጉዳይ የራሳችን አጀንዳ አድርገን እያንቦጫረቅን የምንውል መሆን የለብንም። ብንችል ግን በማስተዋል መንፈስ በጥላቻና ባለመግባባቶች መሀል መፍትሄ ሰጪ ጓደኞች መሆን መቻል አለብን። አንድ ምሳሌ ልስጣችሁ። ሁለት በጣም የሚዋደዱ የሚፋቀሩ ፍቅረኛ ማቾች ነበሩ። በእነሱ መካከል ብዙ ሰዎች ይቀኑባቸዋል፣ ከዓይን ያውጣችሁ ይሏቸዋል። ነገር ግን ከዕለታት አንድ ቀን በመካከላቸው መለያየት መጣ። ከዛም ተለያዩ። በማይሆን ተራ ነገርም ተጣሉ። ስድብና የማይባሉ ቃላቶችን ሰነዘሩ። ያም ሆነ ግን ተለያይተው ቀሩ። ከጊዜያት በኋላ ሁለቱም የራሳቸውን ሕይወት ቀጠሉ። አንድ ነገር ቀጠሉ። ነገር ግን ደግሞ ለሁለት ሆኖ ነገርን ለመወያየት ወይም ለመፍታት ሁኔታዎች አልፈቀዱላቸውም ነበር። ያን የሰሙ ጓደኞቻቸው እየሄዱ ለምን ጎዳሃት፣ ለምን እንደዚህ ያረካት፣ ለምን አስለቀስካት እያሉ ይጠይቁት ጀመር። ይህን ሲሉት ግን እርሱ እሷ አውቃ የላከቻቸው እና እረፍት የነሳቻቸው እየመሰለው በጣም ይቆጣታል፣ ያስፈራራታል፣ ዛቻዎችና የተለያዩ ንግግሮችን ይናገራት ነበር። አንድ ነገር አስተውሉ። የተለያዩ ጊዜ መለያየታቸውን ቀድሞ የሰሙ ጓደኞቻቸው ነበሩ። ለማስታረቅ ቅጣት ታክል እንኳን አልሞከሩም፣ ከወቀሳ ያለፈ ማለት ነው። አስተማሪ ታሪክ ደግሞ እንደሚሆንላችሁ ተስፋ አደርጋለሁ። ይህ ህይወት በአጭሩ ላብራራላችሁና እነዚህ ሁለት ሰዎች ከሪሌሽንሽፕ ፌል ሲያደርግባቸው ሲጣሉ ምናምን ኦብቪየስሊ እግዚአብሔር ፈቃድ ላይሆን ይችላል። ግን አንዳንዴ በሰዎች ህይወት ውስጥ ስንገባ ጣልቃ ስንገባ እጃችንን ስናስገባ ለምን አረካት፣ ለምን እንዲሆንክ፣ ለምን እንደዚህ ያደረግሽ አይነት አይደለም መሆን የነበረበት፣ አይደለም መሆን ያለበት እሱ አይደለም መሆን ያለበት ምንድነው ቢችሉ አት ዘ ሴም ታይም ለሁለቱም ጥቅም ነው የሚሆኑ የሚባሉ ነገሮችን ተጠቅመው ለማስታረቅ አብሮ ለማድረግ ኦር የራሳቸውን የሆነ ጥረት ማድረግ ይችሉ ነበር። የሆነ ነገር ኮንትሪቢዩት ማድረግ ይችሉ ነበር። የእነዚህ ሰዎች ስም በክፉ ባልተጠራ ነበር ዛሬ። ነገር ግን እንደዚህ የሆነበት ምክንያት እነሱ የሄዱት ኔጋቲቭሊ ነው፣ እሷም ጋር የተካሄደው ኔጌቲቭሊ ነው፣ እሱም ጋር የተካሄደው ኔጌቲቭሊ ነው። እነዚህ ሰዎች ለሁለቱም ያለያያቸው የሆነ ሪዝን አለ። ከዛ ደግሞ ለምን እንዲሆን ለምን ታረጋታለህ ለምን ሲባል ደግሞ እሱ ጋር የሚመጣ ለምን እኔ እንዲባላለሁ የሚል ነገርም ይኖራል። እሷም ጋር ደግሞ ስትመጡ ለምን እጎዳለሁ የሚል ነገር ብሶቷን ስትነግራቸው ከዛ ደግሞ እሱ ጋር ሲሄድ ደግሞ ጥላቸው ሆነ ይቀመጣል። እና ብንችል አስታራቂዎች፣ መፍትሄ ሰጪዎች፣ በጸቦች መካከል አለመግባባቶች ሲፈጠሩ አስታራቂ ሰዎች አለ አይደል? እንትና ሲመጣ እንትና መጣ ማለት በቃ ይታረቃል። እንትና ሲመጣ ክፉ ነው የተባለ ሰው ራሱ መልካም ይሆናል። እንትና ሲመጣ በመካከላችሁ ውስጥ መፍትሄ አለ የምንባል ሰዎች ነው መሆን ያለብን እንጂ ባህል እንደሚለው ወጉ እንደሚለው በቃ የሆነ እንዴት ነው ኢንቫይሮንመንቱ እንደዘራብን በጣም ወረኞች ናቸው ሴቶች ሲባሉ በቃ ሴት ሲበዛ ጎመን ጠነዛ የሚባል አይነት ንግግር በእኛ ህብረት መሀል፣ በእኛ መሰብሰብ መሀል፣ በእኛ መገኘት መሀል መባል የለበትም።
ይህንን ኮንዲሽን የምንቀይረው ደግሞ እኛው ራሳችንን ብዬ አስባለሁኝ። እና ይሄ እንደ መግቢያ የተናገርኩት ንግግር ነው ስለ ሴት ልጅ። እና አንድ ጓደኛዬ ሲመክረኝ እንዲህ ብሎ መከረኝ፣ ጭንቅላትሽን ከሆድሽ በላይ መግቢው፣ ያለዚያ እድሜሽ ሲገፋ ወገብሽን ይዘሽ የምትራገሚ አሮጊት ትሆኛለሽ ብሎ መከረኝ። ይህንን ቪዲዮ ሲያየው ያውቀዋል ብዬ አስባለሁ። ይህንን ያለኝ ኦልሞስት ወደ 2012 2011 አካባቢ ነው። እና የሆነ ጽሁፍ ጽፌ ያየኝና ይሄንን ምክር ለእኔ መከረኝና ልክ ነው። ሆዳችንን በምንመግበው ልክ ካላነበብን፣ ካልተረዳን፣ ብዙ ነገሮች ዙሪያችን ላይ ካላስተዋልን እድሜያችን በሄደ ቁጥር እና ባረጀን ቁጥር ልክ ቆሞ እንዲህ እያሉ እንደሚናገሩ ሴቶች መሆናችን የማይቀር ነገር ነው። ስለዚህ አርጅተንም ሆነ ወጣት ሆነ ልጅም ሆነ የሚጣፍጥ አንደበት፣ የሚጣፍጥ ማንነት፣ የሚጣፍጡ ቃላቶች ከኛ እንዲወጡ ከተፈለገ ራሳችን ላይ መስራት ግዴታችን ነው። ስለዚህ ቢ ዮር ሰልፍ፣ ራስሽ ላይ በደንብ ስሪ፣ ራስሽን በደንብ ትሪት አድርጊ። ካለሽበት ኢንቫይሮንመንት ለማውጣት በጣም ራስሽን ሞክሪ። ምክንያቱም ማንም አይመጣም ላንቺ፣ ያለሽው ራስሽ ነሽ። ስለዚህ ከእግዚአብሔር በታች የምትችይውን ነገር ሁሉ እያደረግሽ ራስሽ ላይ ኢንቨስት አድርጊ። የእህትነት ምክሬ ነው። በቀጣይ ቪዲዮ ደግሞ ስለ ልባም ሴት እና ስለተለያዩ ሀሳቦች የምናወራ ይሆናል። ወዳችኋለሁ። ባይ ባይ።